እንተዋወስ፣ መልካሙን እንጋራ። አሸነፍ ተሸነፈ የምታሸንፈው ከበደልህ የምትነጻበት፣ ራስህን ወደፊት የምትመራበት፣ ነፍስህን የምታረጋጋበት፣ ከውስጥ ሰላም የምትሆንበት ከይቅርታ በላይ ብርቱ መሳሪያ የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እንዲሁም ክርስቲያን ወገኖች ሰላም ጤና ይስጥልኝ። እንደምን አላችሁ? ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። የዛሬ ርዕሴ በይቅርታ አሸነፍ። ተሸነፈ የምታሸንፈው ከበደልህ የምትነጻው፣ ራስህን ወደፊት የምትመራበት፣ ነፍስህን የምታረጋጋበት፣ ከውስጥ ሰላም የምትሆንበት ከይቅርታ በላይ ብርቱ መሳሪያ የለም። ይቅርታ አስተዋይነት። ይቅር የሚል ሰው አስተዋይ ነው፣ ትልቅ ሰው፣ ምስጉን፣ የተከበረ። እሺ፣ ለአመታት የተሸከምከውን የስቃይ ቀንበር የሚወረደው ይቅርታ ስትል ብቻ ነው። የውስጥ ህመምሽ የሚድነው የሚፈወሰው፣ ጭንቀትሽን የሚጠፋው ይቅርታ ልብ ሲኖርሽ እና ሲኖርህ ብቻ ነው። ለተደጋጋሚ ጉዳትና በደል የምትደረገው ለባለፈው ጉዳትሽ ወይም ህመምህን ይቅርታን ስላልመረጥክለት ነው። ውስጥህን ማጥራት ስላልፈለግክ ነው ወይም ስላልፈለግሽ። ደጋግመህ በምታስበው የበደልነት ስሜት የሚገጥምህ ሰዎችን ሁሉ ሊበድሉህ የሚመጡ ይሆናሉ። ውስጥህ ቂም በቀልን ቆጥሮ ስሜትህን በሙሉ የሚጠራው መጥፎ የተባለውን ክስተት ነው። ውስጥህ ካልጠራ የሚያገኘው ያልጠራውን ነገር ነው። ዝቅ ብለህ እንዳልተበደልክ እንዳልተጎዳህ አስበህ ሳይሆን በደሉን ተቀብለህ ለራስህ ብለህ ይቅር በይ፣ አሸንፍ። አንገትህን ደፍተህ ቀና በል፣ አቀርቅረህ ከፍ በል፣ ከውስጥህ ይቅር በል፣ ራስህን ነፃ አውጣ። ይቅርታ የጥንካሬዎች ምክንያት ነው። ይቅርታ የድልም መንስኤ ነው። ከማንም በላይ ተጎድተሃል ማለት ከማንም በላይ መጎዳት አለብህ ማለት አይደለም። ብዙ አሰቃይተውሃል ማለት አንተም መልሰህ ማሰቃየት ይኖርብሃል ማለት አይደለም። ህይወትን ትግል አድርገሃታል። እንዴ ስቃይ ስፈራው አትመልከት። ህመምህን ተሸክመህ መቼም ስኬታማና ደስተኛ መሆን እንደማትችል እወቅ። ቂምን ቋጥረህ ለበቀል የተዘጋጀህ ሰላማዊ ህይወት መኖር እንደማትችል ተረዳ ወይም ተረጂ። በአጋጣሚ ሁን ተብሎ በደል ይደርስብሃል። ለአደጋ ትጋለጣለህ፣ ማንነትህም ይፈተናል። አጣብቂኝ ውስጥ ትገባለህ ወይም ትገቢያለሽ። ይህም ክስተት ለውድቀት የሚያዘጋጅሽ ጉዞህን የሚገታ ጥረትህን የሚያበላሽ ከሆነ ከጀርባህ ያሉ ሰዎች በሙሉ ከልብህ ይቅር በላቸው ወይም በያቸው። እንዲህ ተጎጂ ስሜት ደግም የሚያሳምም የሚያቆስል ነገር የለም። የበደለ ሰው ከጎዳህ በላይ ራስህን የምትጎዳው ስለበደሉህ ደጋግመህ ያሰብክ ቀን ነው። ከመከዳትሽ በላይ የሚያቆስልሽ እንደምትበቀዩ ደጋግመሽ በምታስቢበት መጥፎ ሀሳብሽ ነው። ሰላምና መረጋጋት ወደ ውስጥህ ይገባ ዘንድ ቂምና በቀልን በይቅርታ ቦታ መልቀቅ ይኖርባቸዋል። መንፈስሽ እንዲታድስ ራስሽን ከተበዳይነት ነፃ ማውጣት ይጠበቅብሻል ወይም ይጠበቅብሃል። የይቅርታ ልብ ከሌለ ከአንተ በላይ የጎዳህን ያለ ሰው እንደሌለ አስተውል። ሰላም የምትሆንበት የምትረጋጋበት ህይወትህን በሙሉ ልብህ የምትኖርበት ወሳኝ መሳሪያ በእጅህ ነውና ተጠቀምበት ወይም ተጠቀሚበት። ይቅርታ የሰላም ዋስትና ነው። ይቅርታ የደስታ የአሸናፊነት ምክንያት ነው። ይቅርታ የስኬት ህይወት ነው።
በጣም ሚስጥርም ነው። ይቅርታ ብለን ሁላችንም አሸናፊ እንሆን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ አጠር ያለች እና የሆነች የምጣፍጥ ነገር ናት። ትማሩባታላችሁ። ይህን ቪዲዮ ሰምታችሁ ከተጣላችሁት ወይም ደግሞ ቂም ከያዛችሁበት ይሆናል አይደለ? እያወራችሁት እኮ ውስጣችሁ የሆነ ቂም የሚይዝበት ሰው አለ ማለት ነው። በአነጋገር ይሆናል። የሆነ አንዳንድ ሰዎች ሳያስቡት የሚናገሩት ቃላቶች አሉ። ለተናጋሪው ሳይሆን ለአድማጩ ማለት ነው። የሆነ ውስጣችሁ ላይ ቂም የምትይዙበት ሰዎች አለ እና በቃ እንደዚህ ብላኝ ነበረ አሁ ብያለሁ፣ እንደዚህ ብለሽ ነበረ አሁ ብዬሻለሁ ተባብላችሁ ቂማችሁን ከልባችሁ አውጡት ማለት ነው። ብዙ ጊዜ በሆነ አለ አይደለ ሳንናገራቸው በልባችን ይዘናቸው በቃ አለ። የበቀልም እኮ ልዩነት አለው። እኔ ሰውን በብትር ወይም ደግሞ በእንትን አይደለም፣ የተለያየ በቀል አለ ሰው ልጅ ለማበቀል ማለት ነው። እና ውስጣችንን አጽድተን እነዛን ሰዎች በቃ አውፍ በለኝ፣ አዎ በይኝ፣ እንድነበረ እንደዚህ ሆኗል፣ እንደዚህ ነበር፣ በቃ አለ ሰላማዊ እንትን ውስጣችንን ምሽከረ ማድረግ ውስጣችንን የሆነ መጥፎ ነገር ከምናሳየው ራሳችንን ጽድት አድርገን ቢያንስ የሰው ልጅ ነገ ጧት የሚያጋጥመን አይጠፋም። በቃ ካልፈለግን ቂም ይዘን እነዛን ሰዎች የሆነ ነገር ከምንበድላቸው በቃ ሰላም ሆነን ከነዛ ሰዎች ብንርቃቸው የኔ ሀሳብ ነው፣ የኔ አስተያየት ነው ደግሞ ማለት ነው። እና ደግሞ እናንተ ምን ትላላችሁ? እስቲ በኮሜንታችሁ ላይ ያስቀምጡልኝ። ወዳችኋለሁኝ። ቪዲዮዬን ላይክ ሸር አድርጉልኝ፣ አሳድጉኝ፣ ሰብስክራይብ አድርጉኝ። እሺ ቤተሰብ፣ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።